ሰላም ጤና ይስጥልን የተወደዳችሁ የኔና ዩቲዩብ ቻናል ቤተሰቦቻችን በያላችሁበት የዓለም ክፍል ሁሉ የከበረ ሰላምታችን ይድረስ ብለናል። እንዲሁም ለዛሬ አዲስ እና ትኩስ መረጃዎችን አሰናድቼላችሁ ይዤላችሁ ቀርቤያለሁ። እስከ መረጃዎቹ ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣዬ ነው። ሱዳን ለኢትዮጵያ መክፈል ያለባትን የኤሌክትሪክ ክፍያ ባለመክፈሏ መንግስት ጣልቃ እንዲገባ ተጠይቋል። ሱዳን ከኢትዮጵያ ለምትጠቀመው የኤሌክትሪክ ኃይል ፍጆታ በየወሩ ሙሉ ለሙሉ መክፈል ቢኖርባትም ካለፈው ዓመት ጀምሮ ክፍያዋን በማቋረጧ ተከፍሎ ያላለቀና መጠኑ ያልተገለጸ በርካታ ሂሳብ እንዳለባት ተገልጿል። ኢትዮጵያ ለሶስት የጎረቤት ሀገሮች የኤሌክትሪክ ኃይል ትልካለች። ሀገሮቹም አንደኛው ወር ሲጠናቀቅ የሚቀጥለው ወር ላይ ሆነው ባለፈው ወር ለተላከው የኤሌክትሪክ ኃይል ፍጆታ ክፍያ ይፈጽማሉ። ሱዳንም በእንዲህ አይነት አሰራር መክፈል የነበረባትን ቢሆንም ክፍያ እየቆራረጡ በመሆኑ ሙሉ ለሙሉ ክፍያቸውን ጨርሰው እየከፈሉና እያጠናቀቁ አይደለም ሲሉ የኢትዮጵያ ኤሌክትሪክ ኃይል የህዝብ ግንኙነት ዳይሬክተር አቶ ሞገስ መኮንን ተናግረዋል። የአንድ ወር ሙሉ የሚከፈልበት ሌላውን ሙሉ የማይከፈልበት አሊያም ደግሞ በከፊል ከሌሎች ክፍያዎች ጋር እያደረጉ እያቆራረጡ እየከፈሉ ነው የተጠራቀመው ሲሉ ነው የገለጹት። መንግስት ክፍያውን እንዲፈጽም ለማስደረግ ነው በዲፕሎማሲ መንገድ ጣልቃ እንዲገባ እየተደረገ መሆኑንም ኃላፊው ለሪፖርተር ገልጸዋል። ባለፉት 7 ወራት ከኢትዮጵያ ወደ ሱዳን፣ ጅቡቲና ኬንያ ከተላከው የኤሌክትሪክ ኃይል መንግስት ለመሰብሰብ ካቀደው 59 ሚሊዮን ዶላር ውስጥ መሰብሰብ የቻለው 48.23 ሚሊዮን ዶላር መሆኑንም ገልጸዋል። የተወደዳችሁ የኔና ዩቲዩብ ቻናል ቤተሰቦቼ ለዛሬ ያሰናደውላችሁ መረጃ የውስከን ይመስላል። ስለ አብሮነታችሁ ከልብ እያመሰገንኩ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ ማድረግ እንድትረዱን እያልኩ ቀጣይ በሌላ ወቅታዊና ተአማኒ መረጃዎች እስክንገናኝ ድረስ ቸርን ሰንብት።